የጥርስ ብሩሽ ስትጠቀሙ ሶፍት ወይም ደግሞ በጣም ስስ የሚባለውን የጥርስ ብሩሽ ተጠቀሙ እንላቸዋለን። ለምን ይመስላችኋል? ብዙ ሰዎች ወፍራም እንደዚሁም ደግሞ ስስ የጥርስ ብሩሽ እንዳለ ያውቃሉ። እንደዚሁም ደግሞ እነዚህ የጥርስ ብሩሾች ገበያ ላይ ያሉ ናቸው። እኛ ግን ስስ ወይም ደግሞ ሶፍት የሚባለውን የጥርስ ብሩሽ እንድትጠቀሙ እንመክራለን። የጥርስ ብሩሾች ብዙ አይነት አሉ። ወፍራም እንደዚሁም ደግሞ ስስ፣ እንደዚሁም ብሪስትሎቹ ከተለያየ ማቴሪያል የሚሰሩ የጥርስ ብሩሽ አይነቶች አሉ። በአብዛኛው የጥርስ ብሩሾች ስስ መሆን ይጠበቅባቸዋል። ይሄም በተለይ የውጨኛውን የጥርስ ክፍል ወይም ደግሞ ኢናመል ብለን የምንጠራውን የጥርስ ክፍል እንዳይሸረሽሩ፣ በተለይ ደግሞ ከጥርስ ሳሙና ጋር ሲሆን የመሸርሸር አቅማቸው በጣም ከፍተኛ ነው። በተለይ ደግሞ ወፍራም ወይም ደግሞ ጠንካራ የጥርስ ብሩሾችን የምትጠቀሙ ከሆነ እንደዚሁም ደግሞ በጊዜ ሂደት ድዳችሁን ሊያሸሹ ይችላሉ። ወፍራም የጥርስ ብሩሾች በተለይ እነዚህ የጥርስ ብሩሾችን በጉልበት ወይም ደግሞ በከፍተኛ ፎርስ ጥርሳችሁን የምታጸዱ ሰዎች በቀላሉ የላኛው የጥርሳችሁ ክፍል ወይም ደግሞ ኢናመል ይሸረሸራል፣ እንደዚሁም ደግሞ ድዳችሁ ይሸሻል። እዚህ ችግሮች እንዳይመጡባችሁ ነው ሁልጊዜም የጥርስ ብሩሻችሁ ስስ መሆን አለበት ወይም ደግሞ ሶፍት የጥርስ ብሩሽ መጠቀም አለባችሁ ምንለው።